ስድስተኛ ቀን በሉ እስቲ። አይሰማም። ስድስተኛ ቀን በሉ እስቲ። በዚህ ኃይለ ቃል እንማማራለን። እንግዲህ እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ይህን ዓለም ሲፈጥረው በአንዲት ቀን አልጠቀለለውም። በአንድ ቀን ጀምሮ በስድስተኛ ቀን ጠቅሎታል። ሰባተኛውን ዕለት እግዚአብሔር ከሥራ ያረፈበት ፍጥረትን ከመፍጠር ያቆመበት ቀን ነው። ስድስተኛው ቀን ፍጥረት በእግዚአብሔር የተጠቀለለበት እግዚአብሔር ፍጥረትን ፈጥሮ የጨረሰበት ቀን ስድስተኛ ቀን ነው። እርሱ ቀንም ዕለተ ዓርብ ነው። ዕለተ ዓርብ ስድስተኛ ቀን ነው። እግዚአብሔር ከቀናት በዓርብ ፍጥረትን ሲፈጽም ከፍጥረታት ወገን ደግሞ ፍጥረትን የፈጸመ በሰው ልጅ ነው። የሰው ልጅ የፍጥረታት ክበብ ነው ወይም ወሰን ድንበር ነው። እግዚአብሔር ስነ ፍጥረታትን ፈጥሮ ያቆመው ወይም የደመደመው ያሰረው በሰው ልጅ ነው። እናቶቻችን ዱር ገብተው እንጨት ለቅመው እንጨቱን ወደ ቤት ለመውሰድ በሐረግ በገመድ እንደሚያስሩ ሁሉ እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስም የሰው ልጅ የፍጥረታት ሁሉ ማሰሪያ አድርጎ ነው የፈጠረው። ይህ የሰው ልጅ የፍጥረታት ሁሉ ማሰሪያ ዘውድ ሆኖ የተፈጠረበት የተዘጋጀበት ቀን ስድስተኛ ቀን ነው። መጽሐፍ ቅዱስ በመጀመሪያው ምዕራፍ በመጀመሪያው ቁጥር ተጽፎልን የምናገኘው እግዚአብሔር የሰማይና የምድርን መፍጠር እንዳዘጋጀ እንደፈጠረ ከነገረን በኋላ ዕለታት መጀመሪያ ቀን ሆነ፣ ሁለተኛ ቀን ሆነ፣ ሶስተኛ ቀን ሆነ፣ አራተኛ ቀን ሆነ፣ አምስተኛ ቀን ሆነ፣ እንዲሁም ስድስተኛ ቀን ሆነ እያለ መጽሐፍ ቅዱስ ያስነበበናል። እያንዳንዱ ዕለት እግዚአብሔር ስነ ፍጥረትን ወደዚህ ዓለም ያዘጋጀበት ዕለት ነው። በሰኞም በማክሰኞም በረቡዕም በሐሙስም በዓርብም እግዚአብሔር ስነ ፍጥረታትን ፈጥሯል። በሐሙስ ከፈጠረው በረቡዕም ከፈጠረው በማክሰኞም በሰኞም በእሁድም ከፈጠረው ስነ ፍጥረት በላይ ግን የሰው ልጅ ነው። የሰው ልጅ የስነ ፍጥረታት ሁሉ ዘውድ ነው። ስድስተኛ ቀን ላይ የሰው ልጅ ከተገኘ ሁሌም የእግዚአብሔር ክብር፣ ዘውድ፣ ጸጋ፣ ሞገስ ያለው ነው። ስድስተኛዋ ቀን ላይ መገኘት ክርስቲያኖች የሰው ልጅ የተሟላ ማንነቱን ይዞ የሚገኝበት ጊዜ ሰዓት ነው። ዕለተ ዓርብ ላይ መገኘት ነው የኔና የናንተ የክርስትና ማዕከሉ። እኔና እናንተ ስድስተኛው ቀን ላይ ከተገኘን ሕይወታችን ሙሉ ነው። ከመላእክት ጋር አብረን እንደ መላእክት እንዘምራለን። ከቅዱሳን አበው ሰማዕታት ጋር እንደነሱ አብረን የሰማዕትነትን ዘውድ እንደፋለን፣ እንቀዳጃለን። መቼ? ስድስተኛው ቀን ላይ ስንገኝ። እግዚአብሔር በጥንተ ፍጥረት አዳምን የስነ ፍጥረታት ዘውድ አለቃ አድርጎ ሞገስ አድርጎ እግዚአብሔር በማዕከለ ምድር በቀራንዮ አስገኝቶታል። ይህ ጥንተ ፍጥረት ላይ ነው። ይህ የጥንተ ፍጥረት የአዳም በስድስተኛው ቀን መገኘት ወደ ገነት እንዲገባ ያገደው ነገር የለም። ገነት ክፍት ሆና ነው የጠበቀችው። መቼ? በስድስተኛው ቀን የተገኘ አዳም ስድስተኛው ቀን ላይ የተገኘ ማንኛውም ክርስቲያን የገነት በር ሊዘጋበት አይችልም። ገነትም በእሳት ልትታጠርበት አትችልም። ገነትን የሚጠብቅ መልአክም የሰይፍ እሳት ይዞ በዚያ ሊያስፈራራው አይችልም። ሲጀመርም ገነት በመልአክ አትጠበቅም። መች? ስድስተኛው ቀን ላይ ሲገኝ።
ስድስተኛው ቀን ላይ መገኘት ሲያቅተው፣ ስድስተኛው ቀን ላይ መቆም ሲያቅተው የሰው ልጅ የነበረውን ያለውን ማንነቱን ሁሉ ያጣል። ስድስተኛው ቀን ላይ መገኘት ክርስቲያኖች ለእኔና ለእናንተ ገነት ላይ መገኘት ነው። ስድስተኛው ቀን ዓርብ ላይ መገኘት እኔና እናንተ ክርስቶስ ዓለም፣ ክርስቶስ ከተማ፣ ክርስቶስ መብል፣ ክርስቶስ መጠጥ፣ በጥቅሉ ቤተ ክርስቲያን ድግስ ውስጥ መገኘት ነው። ከጻድቃን ከሰማዕታት ከአበው ከደናግል ማህበር መገኘት ነው። ዓርብ ዕለት ላይ መገኘት ሙሉ ሆኖ መገኘት ነው። ሐዘን ድካም የሌለበት፣ ሐሳብ የሌለበት፣ መጠላላት የሌለበት፣ መገፋፋት የሌለበት ማንነት ላይ መገኘት። መቼ? ስድስተኛው ቀን ላይ መገኘት የእግዚአብሔር ልጅ ሆኖ መገኘት ነው። የእግዚአብሔርን መልክ የእግዚአብሔርን አራያ ሳያበላሹ መገኘት ነው። መች? ዓርብ መገኘት። ዓርብ አይደለ እግዚአብሔር ሰውን በመልኩ በአራያው ያበጀው ዕለተ ዓርብ ላይ ነው። የፍጥረታት ሁሉ ዘውድ ሆኖ መገኘት ነው። ጌጥ ሆኖ መገኘት ነው። ሰማያት በከዋክብት እንደሚያጌጡት ምድርም በስነ ጽጌያት እንደምትዋበው ሁሉ ፍጥረታት ሁሉ በሰው ልጆች ይዋባሉ። መቼ? ዕለተ ዓርብ ላይ መገኘት፣ ስድስተኛው ቀን ላይ መገኘት። ሰው ልጅ ስድስተኛዋ ቀን ላይ ከተገኘ የስነ ፍጥረት ዘውድ ነው። የስነ ፍጥረት ጌጥ ነው። እግዚአብሔርም ከእሱ አይርቅም፣ እርሱም ከእግዚአብሔር አይርቅም። ርስቱም ለእሱ ናት፣ ለባዕድ አትሰጥም። በጥንተ ፍጥረት እግዚአብሔር አዳምን እርሱን አስመስሎ በመልኩ አስገኝቶት ዓርብ ላይ መገኘት ያልቻለ አዳም ጥንተ ፍጥረት ላይ ያጣውን በአዲስ ተፈጥሮ በዕለተ ዓርብ በስድስተኛው ዕለት ነው እንደገና የመለሰው። በጥንተ ተፈጥሮ አዳም ዕለተ ዓርብ ተገኝቶ ሙሉ ሰው ነበረ። ዕለተ ዓርብ ላይ የተገኘውን ያንን ምዕሉነቱን፣ ግርማ ሞገሱን፣ አስፈሪነቱን፣ አለቃነቱን፣ አዛዥነቱን አዳም ዕለተ ዓርብ ላይ ያጣው። ዕለተ ዓርብ ላይ ተገኝቶ ዕለተ ዓርብ ላይ ያጣውን ያንን ክብር ቅዱስ እግዚአብሔር አምላካችን ኢየሱስ ክርስቶስ በዳግም ተፈጥሮ በአዲስ ተፈጥሮ ዳግማዊ አዳም ተብሎ ዕለተ ዓርብ ላይ መለሰለት። ዕለተ ዓርብ ላይ የሚገኝ የክርስትና ሕይወት ድንግል ማርያም የማትለየው ቅዱሳን መላእክት ከሰማይ ወርደው ከሱ ጋር ሲዘምሩ ሲያመሰግኑ የሚታዩበት ሕይወት ነው። ዕለተ ዓርብ ላይ ያለ ክርስቲያን ስድስተኛው ቀን ያለ ክርስቲያን ምንድን ይሰማል መሰላችሁ? የሕይወት ምግብ የሕይወት መጠጥ ነው። እንኩ ብሉ ጠጡ ሲል እግዚአብሔርን ይሰማዋል፣ ይበላል፣ ይጠጣል። የክርስትና ሕይወት ስድስተኛው ቀን ላይ መገኘት ነው። በአዲስ ተፈጥሮም በሉት በጥንተ ተፈጥሮም በሉት ስድስተኛው ቀን ላይ የተገኘ ክርስትና ነው ምልኡ የሚሆነው የተሳካ የሚሆነው። ስድስተኛው ቀን ላይ ነው የታጠረው ልንገባበት የማንችለው ረቂቅ እሳት ያጠረው ረቂቅ መልአክ ረቂቅ ሰይፍ ይዞ ይጠብቀው የነበረው የገነት በር የተከፈተው ስድስተኛው ቀን ላይ ነው። ስድስተኛው ቀን ላይ የተገኘ ክርስትና የተዘጋው ይከፈትበታል፣ የተቆለፈው ክፍት ይሆንበታል፣ ያጣው ይገኝበታል፣ የደማው ደሙ ይቆምለታል፣ የቆሰለው ይፈወስለታል። መቼ? ስድስተኛው ቀን ላይ የተገኘ። ስድስተኛው ቀን ላይ መገኘት ነው የክርስትና ማዕከለ ምድር ላይ ክርስቶስ እንደተገኘ እንደተሰቀለልን ስድስተኛው ቀን ላይ መገኘት የክርስትና ማዕከል ነው፣ የክርስትና ዘውድ ነው። በጥንተ ተፈጥሮም ክብራችን፣ ሞገሳችን፣ ልዕልናችን የነበረበት በአዲስ ተፈጥሮም ያ የጥንቱ የእግዚአብሔር ልጅነት ለኛ የተሰጠበት እንስሳትን እናዝዛቸው ዘንዳ እንደ ጥንቱ
ለዛ እኮ ነው ስድስተኛው ቀን ላይ ስለተገኙ ነው እኮ አባቶቻችን እና አባ ሳሙኤል በአንበሳ ሲጫኑ የነበሩት። እነ ገብረ መንፈስ ቅዱስ ስሳና ምርት ስሳና አንበሳ ሲከተላቸው ሲያዝዟቸው የነበሩ፣ ሌሎችም ቅዱሳን አንበሳ ሲያዝዙ እንስሳትን ሲያዝዟቸው በዘንዶ ሲረማመዱ ገደሉን ሲወጡት የነበሩ መቼ ነው ካላችሁኝ ስድስተኛው ቀን ላይ ነው። እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ሁሌም ስድስተኛው ቀን ላይ እንድንገኝ የሱ መልካም ፍላጎት የሱ መልካም ቸርነት አይለየን። የእናታችን የቅድስት ድንግል ማርያም ምልጃ፣ የቅዱሳን መላእክት ጠብቆት፣ የቅዱስ መስቀሉ ሐጽሩነት ከኛ ጋር ይሁን። ቆየን። ወስብሐት ለእግዚአብሔር።